ተስፋይ አቤት አቤት። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ሰላም ነው። ሰላም ነኝ፣ እግዚአብሔር ይመስገን። ተመስገን እባላለሁ የህዝብ ግንኙነት ደቡባዊ ዞን ነኝ ከትግራይ። አጋጣሚ አንተም የህዝብ ግንኙነት የሰራዊት አገው ኃላፊ ነህና አጋጣሚ ስለ ያለው ኃይል ስምና አመሰራረት አንድ ሁለት ጥያቄዎች እና ዓላማውም ጨምሬ ለመጠየቅ ፈቃደኛ ከሆንክ ለመጠየቅ ብዬ ነው የደወልኩልህ። እሺ አመሰግናለሁ ተመስገን። የመጀመሪያ ጥያቄ አሁን ተመስርቶ ያለው በአገው ህዝብ ስሙ ምንድን ነው? በአጽሮተ ቃል ሲገለጽ ምንድን ነው? ሙሉ ቃሉ ምንድን ነው? ምንድን ነው ዓላማው የሚለው መጀመሪያ ብትገልጽልን። እሺ አመሰግናለሁ ተመስገን። በድጋሜ ያው የኛ ድርጅት እንደሚታወቀው የአገው ዲሞክራሲያዊ ንቅናቄ ይባላል። በአጽሮተ ቃል አዴን በሚል የሚጠራ ድርጅት ነው። በዋናነት ዓላማው እንግዲህ የአገው ህዝብ አሁን ያለበትን የፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ችግሮችን መሰረት በማድረግ የተመሰረተ ታጣቂ ኃይል ነው። ዋና ዓላማው እንግዲህ እንደ ማንኛውም የኢትዮጵያ ብሔር ብሔረሰቦች ክልል መሆን አለበት በሚል የተነሳ ድርጅት ነው። በእርግጥ ይሄ የክልልነት ጥያቄው በተደጋጋሚ ከ30 ዓመት በላይ ጥያቄው በዲሞክራሲ መልኩ በየመድረኩ እየተነሳ የነበረ ቢሆንም ይህን ጥያቄ ሊመልስ የሚችል ስርዓት ባለመኖሩ ምክንያት ትጥቁን የተቀላቀለና በሰራዊት በመመስረት ይህን ስርዓት ለማፍረስ እና ጥያቄውን በአዲስ መልክ ለመመስረት አልሞ የተነሳ ድርጅት ነው፣ በአጭሩ ሲገለጽ ማለት ነው። ኦኬ፣ ዓላማው ይሄ ከሆነ ማለት አሁን ያለበት ማለት ደረጃው እንዴት ነው ማለት ለዚህ የብልጽግና የሚባል ኢትዮጵያን ለመበታተን ወይም ደግሞ የኢትዮጵያውያን ፌዴራሊዝም ስርዓት አብረው ተባብረው የመሰረቱት ተከባብረው የመኖርን ባህል አጥፍቶ አንዲት ኢትዮጵያ እመሰረታለሁ እያለ የሚንቀሳቀሰው ያለው ብልጽግና የሚባለውን ፓርቲ ወይ ደግሞ መንግስት ተብሎ ተጠርቶ ያለው ህዝብ ያልወከለው መንግስት ይህን አብረን ተባብረን ለማስቆም እንታገላለን ብላችሁ የምታምኑ ኃይሎች ናችሁ። ከዓላማችሁም ከጽፋችሁ ካወጣችሁት መግለጫዎች ከበፊቱም እና እዚህ ላይ ምን አይነት መንገድ ነው የምትከተሉት? ማለት ይሄ የፌዴራል ስርዓት ለማጥፋት የሚንቀሳቀሰው ኃይል እንዴት አድርጎ ነው ማስቆም የሚቻለው? ማለት በሰላማዊ መንገድ ነው ወይስ በኃይል ነው? ሆይ ሰላማዊ መንገዱ የተዘጋበት ምክንያት ምንድን ነው? አንዳንድ ነጥብ ብትለኝ። መልካም። በዋናነት የኛ ፍላጎት ምንድን ነው? የክልልነት ፍላጎት ወይም ጥያቄ እስከሆነ ድረስ ክልልነታችን በሰላማዊ መንገድ እስከ አገኘን ድረስ ይሄን ያክል ዋጋ መክፈል አስፈላጊ አይደለም ብለን እናምናለን። ይሁን እንጂ ይሄን ጥያቄ በተደጋጋሚ በሰላማዊ መንገድ እንዲሰጠንም ጥያቄ አቅርበን ነበረ። ነገር ግን የአሁኑ ስርዓት ወይም ብልጽግና እያለ ራሱን እየጠራ ያለው ኢትዮጵያን እያስተዳደርኩ ነኝ እያለ ያለው ስርዓት ጥያቄያችንን በአግባቡ መመለስ ባለመቻሉ ትጥቅ አንግበን በረሃ ሰራዊት የአገው ወጣቶችን በማደራጀት ይሄን ያክል ተጽዕኖ የሚፈጥር ሰራዊት በማደራጀት ጥያቄያችንን በጦር ለመመለስ በዝግጅት ላይ ወይም ተጽዕኖ እየፈጠረን
የምንገኝ ኃይሎች ነን ማለት ነው። አዎ አሁን ማለት ጥያቄያችሁ የፌዴራል ስርዓት የማይቀበል ስርዓት ነው ማለት ፌዴራል ስርዓት የሚል መልቲ ፓርቲ ወይም ደግሞ ይሄ የተለያዩ ፖለቲካ ፓርቲዎች ተሰባስበው የሚመሰሩ ማለት ፓርቲስፔት የሚያደርጉበት ፖለቲካ ላይ በዛ ላይ የተለያዩ የባህል ቋንቋ ምናምን ያላቸው ማለት ኢትዮጵያ እንደምታውቀው በጣም የተለያየ ብሔር ብሔረሰቦች የተሰባሰቡባት ሀገር ናትና ይሄ ወደ መልቲንግ ፖት ማለት ወደ ድስት ጥዶ ሁሉም ብሔር ብሔረሰቦች ወደ አንድ ኢትዮጵያዊ የሚባል አንድ ቀለም ያለው አንድ ቋንቋ አንድ ምናምን ነገር ወደ እሱ ለማምጣት የሚጥር ያለ የብልጽግና ስርዓት ነው ማለት አሁን ይዞት ያለው ፕሪንስፕልም እሱ ነው። ይሄ ዩኒቲ ኢን ዳይቨርሲቲ የማያምን ስርዓት ነው እና እናንተ ደግሞ አሁን ይሄ ክልልነት ዝም ብሎ በቀላሉ በቃ ሰጥቻቸዋለሁ ብሎ ቢፈርም ማለት አርቲፊሻል እንደዛ አይነት አጨዋወት ሊጫወት ይችላል። ሰውየው እንደምታውቀው ነገሮች አርቲፊሻላይዝድ አድርጎ መሄድ ይችልበታል። እና ይሄ በምን መንገድ ነው መሄድ ያለባቸው? ማለት ይሄ ስርዓት መቆም አለበት፣ ብልጽግና ስርዓት መቆም አለበት ብላችሁ ነው የምታምኑት? አይ በቃ ወረቀት ፈርማችሁ በቃ ክልላችሁን መስርቱ፣ ግን እንደዛ ቢሏችሁ ይሄ ትግል የማስቆም እንደዛ አይነት አካሄድ አላችሁ ወይስ የኢትዮጵያ ስርዓት ኢትዮጵያውያን አብረው የመሰረቱትን ስርዓት ያፈረሰው ስርዓት ለማስቆም ነው የምትታገሉት? ይሄ ማለ መሰረተን እኛ አሁን የክልልነቱ ጉዳይ አሁን ለጊዜው ክልል ሰጥቻለሁ ስላለ ብቻ አምነን የምንቀበለው ሳይሆን ይሄ ስርዓት የኛ ክልልነታችን እስከ መጨረሻው ድረስ ዲሞክራሲ በሆነ መልኩ ሊያስቀጥል የሚችል ነው ወይ፣ ስትራቴጂካሊ ሊያስቀጥል የሚችል ነው ወይ የሚለውን ነገር በደንብ በጥንቃቄ ነው እየሄድን ያለ ነው። ምናልባት አሁን ባለው ሁኔታ እሱ ክልል ለመስጠት የሚያስችል ቁመና የለውም። ቢኖሩም እንኳን ክልል ቢሰጠን እንኳን ይሄ ስርዓቱ እስካልተስተካከለ ድረስ ለአገው ሕዝብ ብቻም ሳይሆን የእኛን ጥያቄን ብቻ ሳይሆን የሌሎች ብሔር ብሔረሰቦችንም ጥያቄ ሊያስመልስ የሚችል ስርዓት እስከሚገነባ ድረስ ትግላችንን እናስቀጥላለን የሚል ዓላማ አለን። አሁን ክልል የእኛን ጥያቄ ለጊዜው ለመመለስ አርቲፊሻሊ ሊመልስ የሚችልበት አጋጣሚ ሊፈጠር ይችላል። ይሁን እንጂ ልክ እንደ አገው ህዝብ የተጨቆነ ብዙ ህዝብ አለ። ለምሳሌ ብዙ የትግራይ ህዝብ፣ የአማራ ህዝብ ቢሆን የኦሮሞ ህዝብ ራሱም ቢሆን ምንም እንኳን ክልል እንደኛ ክልል የሌለው ባይሆንም የክልል ባለቤት ቢሆንም ክልል ሆኖ ማግኘት ያለበትን ዲሞክራሲያዊ መብቶችን ማግኘት ያልቻለ ማህበረሰብ ኢትዮጵያ ላይ ብዙ ነው ያለው። ስለዚህ በአሁኑ ሰዓት የኛ ፍላጎት ይሄ ስርዓቱ ቢያንስ ለሁሉም የኢትዮጵያ ብሔረሰቦች እኩል የሆነ መብት የሚሰጥ ስርዓት እስከሚገነባ ድረስ የሚያስችል ትግል ላይ ነው ያለ ነው። ስለዚህ አሁን ክልል ቢሰጠን ይሄ ክልልነታችን ከሌሎች ብሔር ብሔረሰቦች ጋር እኩልነት ወይም መብታችንን እኩል የሆነ መብት ሊያስገኝ የሚችል ስርዓት እስከሚመጣ ድረስ ትግላችን ይቀጥላል። በዚህ መንገድ ነው እየታገልን ያለ ነው እና ይህን ጥያቄያችንን በአጭር ሰዓት ምላሽ ሊያስገኝ የሚችል ትግል ነው አሁን እያቀጣጠልን ያለ ነው። መላው የአገው ህዝብ ይሄ ስርዓት ይሄ ብልጽግና ስርዓት እንኳን ለአገው ህዝብ ለተወሰኑ ብሔር ብሔረሰቦች ብቻ ያዳላ በዋናነት ደግሞ የራሱን ስልጣን ለማራዘም ፕላን አድርጎ የሚንቀሳቀስ ስርዓት ነው ብሎ በደንብ ያወቀበት ወቅት ስለሆነ እንደኛ እንዳገው ህዝብን በዋናነት ይሄ ስርዓት እስከ መጨረሻው ተወግዶ በአዲስ መልክ ኢትዮጵያ የምትባለዋ ሀገር በአዲስ መልክ በዲሞክራሲ በሆነ መልኩ እንድትመሰረት የሚያስችል ስርዓት እንዲኖር ነው የምንፈልገው ነው። በጣም ጥሩ። አሁን ይሄ ትግል ማለት ብቻ ጥረህ ማለት ተገነጣጥለህ ወይም ብቻ ሆነህ የምታስቆመው ትግል የማይሆንበት ደረጃ ላይ ደርሰዋል ማለት ሁሉም
የኢትዮጵያ እንደ ከበፊቱ የነበረውን ሁኔታ ማለትም የደርግ ስርዓት እንዴት እንደተጣለ ይታወቃል በታሪክና አሁን ደግሞ የደርግ የሚመስል መንግስት ተመስርቷል ኢትዮጵያ ውስጥ ማለት ሁላችንን ጨፍልቆ መሄድ የሚፈልግ ስርዓት ተመስርቷል። ብልጽግና የሚባል ስርዓት ማለት ነው። ይህ ስርዓት ለማስቆም ከሁሉም ብሔር ብሔረሰቦች ወንድማሞች አብሮ ተባብሮ መስራት የሚያስፈልግ ሁኔታ ላይ ተደርሷል። አሁን ከፋኖ ጋር ከቲዲኤፍ ጋር ከሌሎች ኦነግ ወይም ከሌሎች ኃይሎች ተመስርተው ካሉት ለዚህ ስርዓት ለማስቆም የሚጥሩ ኃይሎች አብሮ ለመስራት ምን ላይ ማለት የእናንተ ኢንተረስት እዚህ ላይ እንዴት ነው? ትንሽ ብትገልጽልኝ። ጥሩ ስቲል ፎርማሊ ሪሌሽን ወይም ፋኖ ጋርም ይሁን ቲዲኤፍ ጋር እኛ የራሳችን የሆነ አላማ ነው ያለን። በዋናነት ቲዲኤፍ ጋር በጋራ ምንሰራባቸው ተግባራቶች ይኖራሉ። ይህን ስል ደግሞ የራሳችንን የድርጅታችንን አላማ መሰረት በማድረግ ምንሰራቸው ስራዎች፣ ምክንያቱም ስርዓቱን ለማፍረስ እስከሆነ ድረስ አላማችን በጋራ ምንሰራቸው ተግባራቶች ይኖራሉ። ግን እስካሁን ባለው ተጨባጭ ሁኔታ ፎርማሊ ፋኖ ጋርም ይሁን ቲዲኤፍ ጋርም ይሁን ሌላ ኃይል ጋር ተጣምረን የምንሰራበት ኮንዲሽን ላይ አይደለም ያለን። ነገር ግን ሁኔታዎችን እያየን ግን ወደዛም ለመግባት የምንገደድበት አጋጣሚ ሊፈጠር እንደሚችል ግን አስባለሁ ነው። ምክንያቱም አሁን ፋኖም የአማራ ሕዝብ ተጨቆነ፣ በዚህ ስርዓት ተጨቆነ የሚል አላማ ይዞ ነው እየተንቀሳቀሰ ያለው። እንደዛ ብሎ ነው እየታገለ ያለው። እየታገለ ያለው በዛ አግባብ ነው። የትግራይ ሕዝብ እየተጨፈጨፈ ያለ ሕዝብ ነው። በጣም የተጎዳ በማህበራዊ፣ በኢኮኖሚ፣ በሞራሊቲ የተጎዳ ሕዝብ ማለት የትግራይ ሕዝብ ነው። እነዛ ደግሞ የበለጠ ደግሞ በጣም የተጎዳ በጣም እጅግ በጣም በሞራሊቲ ይሁን በኢኮኖሚካሊ የተጎዳ ሕዝብ ማለት ያገው ሕዝብ ነው። ስለዚህ ከዛ አንጻር ነው ትግራችንን መሰረት አድርገን ያነሳ ነው እና ስለዚህ የትግራይን ሕዝብ ይሁን የአማራን ሕዝብ የአገውን ሕዝብ በተመሳሳይነት በእኩልነት ሊመልስ የማይችል ስርዓት እስካልመጣ ድረስ ተነጋግረን በእቅድ አቅደን በአንድነት ልንታገል የሚያስችል ሁኔታ ላይ እንደርሳለን የሚል ጭብጥ ሀሳብ አለን፣ በእርግጠኝነት ማለት ነው። ምክንያቱም ግድ ስለሆነ ማለት ነው። ግድ ስለሆነ አሁን ይሄ ስርዓት ይሄ ስርዓት ሁላችንም ስለሆነ እየበደለ ያለው ከተበዳዮቹ አንድ ላይ ሆነን ይህን ስርዓት ለመጣል በአንድነት መንፈስ በአንድነት ሞራል እንሰለፋለን የሚል ፕሮሰስ ላይ ለመግባት እንገደዳለን የሚል ሀሳብ ነው ያለኝ። ተሚዋ ተስፍሼ አሁን እዛ ላይ ማለት ሁላቸውም ማለት የአማራ ፋኖም የአፋር አጉጉመ ኦነግ ሌሎች ኃይሎች በጣም ኢትዮጵያ ውስጥ ያሉትን ትላልቅ የሚባሉት በቤንሻንጉል ጉምዝ፣ በጋምቤላ፣ በተለያዩ አካባቢዎች ተመስርተው ያሉ ኃይሎች፣ በሶማሌ ያሉ ተመስርተው ያሉ ኃይሎች አሁን ይሄ ስርዓት መቆም አለበት ብለው ትግላቸው እያቀጣጠሉት ነው። በጣም የሰው ኃይላቸው እየሞሉ በሎጂስቲክስ በተለያየ መንገድ ፉል እየሆኑ ማለትም እየሞሉ እየመጡ ነው። የእናንተ ሰራዊት ምን ላይ ደረጃ ነው ያለው? አሁን ጥሩ ደረጃ ነው ያለው ማለት የሰው ኃይሉ ሎጂስቲክሱ ሁሉ ነገሩ የት አቋም ላይ ነው ያለው? እዚህ ላይ ትንሽ ብታብራራለህ። ሲጀመር እንደ ታጋይ ሎጂስቲክስ ይሄን ያክል ፉሊ ሎጂስቲክስ እንዲኖር አልጠብቅም። እንደ ታጋይ ያገኘውን ነገር ይዘህ ነው ትግል የምትታገለው። እንደ አጋጣሚ ሆኖ ግን እንደ አገው ዲሞክራሲያዊ ንቅናቄ አዴን ግን ዋግ ኽምራ 2 ወረዳዎችን ተቆጣጥረን ህዝቡ እኛን ነው እየደገፈ ያለው። ያንዳንድ ሎጂስቲክስ ፍየሉን እህሉን እያዋጣ አጠቃላይ ሰራዊቱን እየቀለበ ወይም ሎጂስቲክሱን እያቀረበ ያለው የህዝብ ነው።
በአሁኑ ሰዓት እኛ የሎጂስቲክስ ችግር የለብንም እውነት ለመናገር ማለት ነው። የሎጂስቲክስ ችግር እንኳን ይሄን ህዝብ ይዘን ህዝቡ እንኳን ባይኖረን ሎጂስቲክስ እንኳን ባይኖረን ያለውን ነገር የተገኘችውን ነገር ራሱ አጣጥመን ይሄን ስርዓት ለመጣል በሞራሊቲ የተዘጋጀ ሰራዊት ነው ይዘን ያለ ነው። አሁን ሎጂስቲክስ ይኖር አይኖር የሚጨነቅ ኃይል የለንም እውነት ለመናገር ማለት ነው። አሁን ታግላችሁ በደንብ ታግላችሁ ማለት ትግሉን ታግላችሁ የተቆጣጠራችሁት ቦታዎች አሉ ማለት ነው። በደንብ ምን የሚባል ቦታ ተቆጣጥራችኋል? ለምሳሌ አግዢ ወረዳ ወይም ፓታ የምትባለዋን ከተማ ተቆጣጥረናል ከነሙሉ ቀበሌዎቿ ማለት ነው። አብርገሌ ወረዳንም ከ4 ዓመት በላይ ተቆጣጥረን እየመራን ያለው ህዝቡ እኛ ጋር ነው ያለው። ሌሎች ወረዳዎችን ቢሆን እኛ ያልተቆጣጠርናቸው ወረዳዎችን ቢሆን ኢንዳይሬክትሊ ህዝቡ እኛ ጋር ነው። የኛ መዋቅር አለ። ለምሳሌ ሀላ የሚባል ወረዳ አለን። ከዋክምራ ውስጥ ዝቋላ የሚባል አለን። ደሃና የሚባል አለን። አፍ ከተማ የሚባል አለን። ሰቆጣ ዙሪያ የሚባል ወረዳ አለን። እዛ በሙሉ ህዝቡ የኛ መዋቅር አለ። እዛ ላይ የተዋቀረ የኛ መዋቅር አለ። ህዝቡ እኛ ጋር መሆኑን በደንብ የሚገልጽ አስፈላጊ የሆኑ መዋቅሮችን አሟልተን እየተንቀሳቀስን ያለንበት ሁኔታ ነው። ስለዚህ ጠቅላላ የአገው ህዝብ የሚደግፈው ትግል ነው ማለት እዛ ውስጥ ሊኖርም ላይኖርም ህዝቡ ከእናንተ ጋር ነው። የእናንተ ዓላማ ገብቶታል ማለት የአገው ህዝብ ነፃ መውጣት እንዳለበት አምኖ ለእናንተ እየደገፈ ነው። አገው መደገፍ አለበት፣ የኛ ህዝብ ነው፣ የኛ ልጆች ናቸው ብሎ አምኖ ህዝቡ ለዚህ ብልጽግና የሚባል ስርዓት ጨቋኝ ስርዓት ጥሎ ወደ ለእናንተ ተስፋ እያደረገ ያለ ህዝብ አለ ማለት ነው። በደንብ እንጂ አንደኛ እኛ እሱ ከዚህ በፊትም አዴል ላይ ያሉ በከፍተኛ አመራርነት ደረጃ ላይ ያሉትም ዞኑን ወይም ዋክምራን በከፍተኛ አመራርነት ደረጃ የመሩ የነበሩ ናቸው። ብዙ ዶክተሮች አሉ በከፍተኛ ደረጃ በመንግስት ሹመኛ ሆነው እየሰሩ የነበሩ ይሄን ስርዓት ጠልቶ በረሃ ላይ የወጡ ጓዶች አሉ። የዩኒቨርሲቲ መምህራኖች አሉ። አጠቃላይ ከዋክምራ አብራት የወጡ ልጆች ናቸው አብዛኛውና ስለዚህ ይሄ አዴ የሚባለው ድርጅት ለአገው ህዝብ ተስፋ መሆኑን በተግባር በአደባባይ እየገለጹ ነው ያሉት በአሁኑ ሰዓት ማለት ነው። ምክንያቱም ሌላ አማራጭም ስለሌላቸው ማለት ነው። ቢያንስ ለአገው ህዝብ ለነገ ተስፋችን ነው ብሎ የሚያምኑትና የሚያስቡት ይሄ ድርጅት ነው። ይህን በአደባባይ የገለጹት ስለሆነ እኛንም አሁን ሙሉ የዞኑን ወረዳዎች መቆጣጠር አለባችሁ። በእርግጥ ህዝቡ እናንተ ጋርም ቢሆን እዛ ከፍተኛ ስልጣን ላይ ያላችሁ የአዴን አመራሮች ግን ሰራዊታችሁን ይዛችሁ ሙሉ በሙሉ ዞኑን ነፃ ልታወጡት ይገባል። እዚህ ላይ ያለው የብልጽግና አመራር ከሆዱ በስተቀር ሌላ ምንም እምነት የሌለው አመራር መሆኑን በአደባባይ በሚዲያም ጭምር በድፍረት የሚገልጽ ህዝብ ነው ያለው ማለት ነው። ስለዚህ በአሁኑ ሰዓት ቁመናችን ምናልባት አሁን ባለው ዋጋ ሊያስከፍል በማይችል መልኩ አስተላለፋችንን እያስተካከልን ቅድምም እንደገለጽኩት ህዝባችንን ሊጎዱ በማይችሉ እንቅስቃሴዎች መሰረት በማድረግ ለመግባት ካልሆነ በስተቀረ እኛ አሁን ሁሉንም ወረዳዎች ዋግን የአገው ህዝብ እስከ ላሊበላ ድረስ ያለውን ቦታ ለመቆጣጠር የሚገድበን ምንም አይነት ምክንያት እንደሌለ በግልጽ አረጋግጬ መናገር እፈልጋለሁ። አመሰግናለሁ ተስፋይ። የአገው ኃይል የህዝብ ግንኙነት ኃላፊ። አጋጣሚ መጨረሻ ላይ በአገውኛ የአገው ወጣቶች የምታስተላልፈው መልእክት ማለት ወጣቶች እዛ ያሉ ወጣቶች የእናንተ ትግል እንዲገባቸው በዚህ በመጸመጸተም ሚዲያ እንዲሁም በፌስቡክ የሚለቀቀውን የአንተ ድምፅ እንዲሰሙ በአገውኛ መልእክትህ ለወጣቶቹ በአገውኛ ቋንቋ እንድታስተላልፍ ፈቅድልሃለሁ። እሺ፣ አመሰግናለሁ። ጠቅለዝ ወይ ኸምራ ጽብርናክ ኸምራ አቅርናክ ወሸብል አንተ ቢዛ ሀገርም አነ ኢትዮጵያ ሀገሬ ኪተዝም ወይ ኸምራ ጽብርናክ አንተ ወጣትን ወሸብል ደንደቅ
اني سرعتني خمره حزب ديت كلمه دفعت مخمص السلطان ديت ليجي سننس عسلغو اغلطكا اني سرعت ديت دين سننس اني سرعت ديت اسكا مጨረሻ ቢው አገል ዲሆነንሳ እንድ ቃዲ እንድ ዲን ከሸርነ ሽሹ ይጥውት ነገባሽ ሆዮ አባ እንዲስተርደ ወይ ኸምራት በረቀ እንከወራት ልክ በርናት ቢዛግርም አቀይቱን በርናት እንከ ወጣተንካ እኔ ስርዓት ዲን ታቅማ አጋኑ ዲት አርፈርና አዴ እንጂ ጦርነ እኔ ሽሹል ዲን ከሸርነ እኔ ስርዓት ዲት ማለነስ ከታማ ታሪክ ዙ ሰዊል ክታርም ይዝግሽትነማ ያ ባረት ዲክሰፍነነቴም ይዘንዘፍ አመሰግናለሁ። አመሰግናለሁ። ተስፋይ የህዝብ ግንኙነት ኃላፊ የአገው አዴን አመራር በጣም የመጸመጸተሚ ሚዲያ ስም እንዲሁም በፌስቡክ ስም አመሰግናለሁ ወንድሜ። እሺ አመሰግናለሁ። ተሜዋኔን እሺ ታንኩርዶ። እሺ